ጓደኛው እንደነገረኝ ከሆነ ቆይ ንገርሽ ሶሪ ላይ ይገባል። የሞራል ካሳ ስትይ ይቅርታ ነው ወይስ አልገባም? ይቅርታ ነው። ሌላ ምን ፈልጋለሁ? ጓደኛው እንደነገረኝ ከሆነ ዩቲዩብ ብር እየበላብሽ ያፍርብሻል አለ። ይሄ ነው መንስኤው። ከዛ እኔ ደግሞ በህይወቴ ብዙ ስራ ብዙ ችግር ብዙ ቻሌንጅ ተሰልፌ ስለመጣው አይ ጓደኛው ቀንቶ ይሆናል ይሄ ይሆናል የሚለው ነገር በውስጤ አምቄ ልደቱን አከበርነት። ከልደቱ በኋላ ደግሞ ገብተን ጭፈራ ቤት ደግሞ ዲስኮ አብረን ስንደንስ ነበር ተያይዘን። ልክ እንደ ባልና ሚስት እንዴት እንደሚያደርገን ህዝቡ እንዴት እንደተቀበለን ምነግርሽ ቪዲዮ አለ ይወጣብኛል። ሳይወጣብኝ በፊት ተው መናገር አለብኝ። አየሽ። ስለዚህ እኛ ጭፈራ ቤት በደንብ አድርገን እንደንሰናል። ያንንም ደንሰን በቃ ይሄ ልጅ ማያፍርብኝም። ባያፍርብኝ ኖሮ ያው ሁሉ ሚሊዮን ህዝብ በቃ ተይ በቃ ጭፈራ ቤት ገና ስገባ ቲጂ ተብሎ ብሎ ተጮኸ። ሰው መዝናናት ወደደልኝ። እኛ ገብተን ዳንስ ጀመርን። ሌላ ባል እንኳን እንዳላገባ እድሌን ዘጋብኝ። ወሽባል ይዤ እየተቃጠልኩ እየኖርኩ አየሽ። እዛ ጭፈራ ቤት ሌላ ቻንስ እንኳን ቢኖረኝ እድሌን አጣው ማለት ነው። እኔ ከሌላ ወንድ ጋር እየደነስኩ እያለ እሱ በመሀል ይመጣል ይደንሳል። እሺ ፎን ቃል በለው ልበለው ንገሪ እንዴ እዚህ ጋር እድሌ እየተዘጋብኝ ነው። እንደገና ሙዚቃ ደግሞ ፍርባታል የሚባል ነገር አለ። እኔ ከሁለት ያጣሁኝ ነኝ። የእሱ መፈለግ ሳይሆን እሱ ምንድን ነው ሌላው ስፔሻል ወንዶች አሉ። በጣም እኔ ኮንፊደንስ ያለ ልጅ ነኝ ጉቺዬ። ስለዚህ ይህን ብሎ ሲለኝ ይህን ነገር ሁሉ ምንድን ነው ብዬ ዝም አልኩ። አንድ ቀን ግን የሆነ ነገር ሽፍ ብዬ አይታረኩ አመዛዘንኩኝና ቪዲዮ እንስራ ሲለኝ ምንሰራ ቪዲዮ ነበረ። ጥርቅም አሙኛ እንደዚህ ወዘተ በቃ የሴቶች ባህሪ ምክንያት ማመቃኘት ማድረግ አመጣው በቃ ታሪኩ። ከዛ ሆዴን እየበላኝ እንደዚህ እኔ ይዞ ወይ ሰምቶ ማስቀመጥ አልችልም። እውነቷ ካልወጣች ሆዴን እየበላኝ ተቀመጥኩ። ከዛን ደግሞ ከበለጠ ደግሞ ህዝቡ አስጨነቀኝ። ህዝቡ ምን አድርጎ አስጨነቀሽ ብለሽ ስቴዲ ሲሉኝ እንደዚህ ያደረገ ነው እንደዚህ ነው ምን ዋና ፍጥጫ ነው ላይፍ ስገባ ፍጥጫ ነው የሆነ ቦታ ፍጥጫ ነው። አንድ ጭፈራ ቤት ስገባ ከእሱ ጓደኛ ጋር አብሬ ይገባል ከራሱ ጓደኛ ጋር እና በእኔ በኩል ግን ሰውዬ ብቻዬን አልሄድም፣ እፈራለሁ። ጋር ልጄ ነው የምሄደው። ከዛ እንዴ ከቴዲ ውጭ ይሄ ማን ነው ብለው እንደዚህ ነቅል ያደረጉኝ። ኧረ ወይኔ ጉዴ ብዬ አይደለም ቴዲ ስራ ላይ ሆኖ ብዬ አበብሽ ዋሽቼ እኔ ወደ ፕሮግራም የገባው። ስለዚህ ይህንን ነገር ለህዝብ የኔ ማግባት የምትደሰቱ ሰዎች ስላላችሁ ደስተኞች ስለሆናችሁ ሰው እያፋጠኝ ስለሆነ